ላበሻ ባንድ ባካችሁ በአዲስ ዓመት አልተገናኘንም አይደል ሁላችሁንም እንግዲህ 2007 ላይ እንኳን እግዚአብሔር በሰላም አገናኘን ነው ማለት እንፈልገው ሁላችሁንም 2007 ታሪፍ ዓመት ነው እንዴት ነው ፋይን ነው ወይስ አይንጅ ያለው ፋይኒንግ ነው አይደል እንዴ እንግዲህ እዚህ ድረስ ፕሮግራሙን አክብራችሁ መጣችሁ የሰይፉ በኢቢኤስ እንግዳ ስለሆናችሁ ሁላችሁንም ከልብ አመሰግናችኋለሁ ሁላችሁንም እንዲህ ያማረ ስቴጅ ለገነቡልን ከሰኞ በስተቀር ሁሌ የሚያስጨፍራሉ ክለብ ኤችቶ ዝንጥቅቅ ብላችሁ ሁሌ መደረሰት ትችላላችሁ ምስጋና ይገባችኋል ክለብ ኤችቶ እንዴት ነው አለባበስ ፋይኒንግ ነው ፋይን ነው ሩት ዲዛይነሪ አዲስ ትባላለች አሪፍ ነገር ነው የሰራችሁ ምስጋና እንዴት ነው አይገባትም ይህንን የመዝናኛ ዝግጅት ስፖንሰር ያደረገላችሁ ቅዱስ ጊዮርጊስ ቢራና ድራፍት ነው ከስራ በኋላ ዘና የሚሉበት ነው ቅዱስ ጊዮርጊስ ከልብ አመሰግናለሁ የዚህ መዝናኛ ዝግጅት የክብር ስፖንሰር ናቸው አቢሲኒያ ውሃን ከልብ አመሰግናለሁ ዛሬም እንደተለመደው አሪፍ ሾው አለ መስቀል አካባቢ ነው የመስከረም ወር እንግዶች ሊባሉ ይችላሉ ጥሩ ዝግጅት ይኖረናል ብዬ ያስባለሁ ያው ፕሮግራም እንዳይደጋገም ያህል ነው እንጂ ጉንፋን ነገር ያዝ አርጎኛል ቀደም እንደውም አንድ የትኛው ነው አንድ ተመልካች ተሰልፎ ቀደም አይቼዋለሁ ውጭና ሳስል መታው ይነሳል አለኝ እንደ መኪና ለማንኛውም እንግዲህ ከጉንፋናችንም ጋር ቢሆን እየታገልን ጥሩ ፕሮግራም እናቀርባለን ብለን ተስፋ እናደርጋለን ዛሬ በጣም አሪፍ እንግዶች አሉ እነማን አሉ ነገር ወይስ አይን ነገር እሺ ድሮዝ ያለ የሬዲዮ ፕሮግራም ሲያዘጋጅ 8 ሰዓት ላይ አሆይ ይባላል ከዛ አንዳንዶች ቃምኮይ ብለዋል አሜሪካን ከገባ በኋላ ደግሞ ኑሮ በአሜሪካ የሚል ፕሮግራም አዘጋጅ ነው አስፋው መሸሻ አሆይ ያሆይ ትውልድ አሆይ እናቋለ ፕሮግራሙን አይደል በጣም ደስ የሚላችሁ ድሮ ያው እንግዲህ 97.1 ኤፍኤም ላይ ስንሰራ አንዱ ምን ቢል ጥሩ ነው ኢንተርቪው ሳደርግለት እንዴት ነው አልኩት ምን እንዴት ነው ትለኛለህ አሆይ ሲል እንጀምራለን ይበቃል ሲል እናቆማለን አለ 12 ሰዓት ላይ ለማንኛውም አስፋው መሸሻ እዚህ አለ የሰይፉ በኢቢኤስ ልዩ እንግዳ ነው ሌላው እንግዳዬ አዲስ አልበሙ ተወዶለታል በእናንተ ጭብጨባ ነው ማረጋገጥ የሚቻለው የአልበሙን ስም ግን ልንገራችሁ አስታራቂ አብነት አጎናፍር እዚህ ላይ ያለው አብነት ምናልባት ያው እንግዲህ እንግዶቼን መስማት ስላለባችሁ ነው እንጂ ወደ በኋላ ላይ ምን እንደሚፈጠር አብረን ነው የምናየው ግን አንድ ነገር ከተማ ውስጥ ባለፈው ተከስቶ የመገናኛ ብዙሃንን ትኩረት ስቦ ነበር አንድ የታገተ ወይም ደግሞ በፍርድ ቤት ማዘዣ እንዳይታይ የተደረገ ፊልም ነበር አይደል ነበር አልነበረም ያ ፊልም እንግዲህ ድፍረት ይሰኛል አጋጇም ታጋጁም ይመጣሉ አበራሽና ዘረሰናይ እንግዶቻችን ናቸው ዛሬ ያው እንግዲህ መስከረም ወር ስለሆነ እንዴት ነው ያው ጉራጌኛ በደንብ በተለይ መስቀል አካባቢ መስቀል ዋዜማ ላይ አይደል ያለ ነው ማግስት ላይ ስለዚህ አዲስ ዘፈኑን ያቀርብልናል ጸጋዬ ስሜው ሴባሳ መርካቶ የዜማው መጠሪያ ነው አረ አስቴርም አለች አስቴር ማበዴ ነው የሚል ዘፈኗን አይታችሁላታል በዚህ እንግዲህ ዶክተር ያስፈልጋታል ላይ ያስፈልጋትም አብረን ነው የምናየው ለአስቴርም ባካችሁ አስቴር በኋላ ላይ ትወጣለች ከተከታዮቹ መሸጋገሪያዎች በኋላ እናንተ የላካችሁት በፌስቡክ እንግዲህ ፒክቸሮች አሉ እነሱ ላይ ትንሽ እናወራና ከእንግዶቼ ጋር ማደርገውን ቆይታ ቀጥላለሁ እንኳን ደህና መጣችሁ ግን በድጋሚ ላለው በጣም አመሰግናለሁ
ከዚህ በማስከተል እናንተ የላካችሁት የተለያየ ፈኒ ፒክቸር አለ እሱን እናየዋለን አሁን በዓል ነው አይደለ ይሄ በተለይ መስከረም ወር ላይ ከቤት እንስሳ የሚሰደዱ አሉ ወሩን ሽሽት በዓል ይበዛዋል እና ሲሰደዱ አንድ የሰይፉ በኤቢኤስ ተመልካች ፎቶ አነሳቸው የተሰደዱት የቤት እንስሳ እነማን ናቸው እነ ዶሮ ናቸው እስኪ በሁለተኛ ደረጃ ምናልባት አንድ በግ የተሸከመውን ሰው ሲያወራው የሚያሳይ ፎቶ ነው የተላከልኝ በግ ከተሸጠ በኋላ ወደ ቤት ሊታረድ ሲሄድ ምን ሊል ይችላል የሚለው ነው እስኪ በእናት አንድ ሚስጥር ልጠይቅ ቅድም ሰውየው ያን ሁሉ ብር ከፍለው የገዙት እኔም ብቻ ነው ወይንስ አንተን ጭምር ነው የተሸከመው ሰውየው ይሄ በጓጋን ለመተረብ ነው እንግዲህ ሶስተኛው እንዴት ነው የቅርጽ ነገር አሁን ከቅርጽ ጋር በተገናኘ አሁን ለምሳሌ ወገቧ 8 ቁጥር ምናምን ይባላል አይደለ ከዛ ጋር በተገናኘ የተላከልኝ አንድ ፎቶ አለ አንድ ሚስት ለባሏ ታሳየዋለች ያለችበትን የቅርጿን ሁኔታ ሃኒ ቅርጼ እንዴት ነው 8 ቁጥር ነኝ አይደል ስትለው ምን ቢል ጥሩ ነው የግዙን አዎ የግዙን ሌላ የተላከልኝ ፎቶ በጣም ነው የሚገርመው ከጎንደር ወደ መተማ ገነት የምትባል ቦታ ላይ ለ5 አመት የቆመ መኪና ነው ተቃጥሎ እና ባለቤትም የለውም ከርቭ ላይ ነው ሰይፉ ባንተ ፕሮግራም ከታየ በኋላ እንኳን ይሄ መኪና ቢነሳ ምክንያቱም እየተንደረደረ ሲመጣ መኪና እየተጋጨ የሚል ነው ይሄ እንኳን ፈኒ አይደለም በጣም በቁም ነገር መታየት ያለበት ፎቶ ነው ይሄ ነው ፎቶው ግን ይሄን ማከራየት ነበር እዚሁ ሆቴል ማረግ እሺ ሌላው ነጮች ወደኛ ይመጣሉ እኛ ግን የኛን አንደፍረው ይሄንን ፎቶ ለንጽጽር የላከልኝ ተመልካቼ ነው እስኪ እናየው ነጩ ምን ያደርጋል የኛ ሰው ምን እያለ ነው ነጩ እንጀራ እያሰፋ ነው የኛ ሰዎች ቁጭ ብለዋል ላይ መሬት ያለ ሰው ገና ስንት ጉድ ያሳየናል እናንተ የጉድ እኮ ነው የሚታየው ዘንድሮ ይላሉ ቁጭ ብለው እንጀራ እያሰፋ ነው እንጀራ ሰፍ የጋገረ ወንድ አለ እዚህ ማን ጋግሮ የሚያክ ማን እስኪ ያን 3 ማዕዘን እንጀራውን እንጀራ ትላለህ አንተ ጉድ ስንት ጉድ አለ አይደል መች ወጣ እስካሁን ይኸው እንዳረረ ቁጭ ብለህ አዎ ድፍረት እሺ በተከታይነት የመጣልኝ ፎቶ አሁን በተለይ ከስካር ጋር የተገናኘ ነው ሰክራችሁ ፎቶ ተነስታችሁ ታውቃላችሁ የስካር ፎቶ አላችሁ አንድ ወዳጄ ግን የላከልኝ ፎቶ የስካር ደረጃ እዚህ ደረጃ ላይ ደርሷልና የሰከረው ሰው ፎቶ ተነስቷል ምን አይነት ስካር እንደሆነ ግን እኔም አላየሁትም ከሰከረው አይቀር እንዴ ነው ድብን ማለት ነው የምን መነካካት ነው ከተከታዩ መሸጋገሪያ በኋላ ወደዚህ ጋብዛቸዋለሁ እንግዲህ ከድፍረት ፊልም ጋር በተገናኘ ያገደቸዋንም የታገደውንም ዘረሰና የፊልሙ ዳይሬክተር ነው የታሪኩ ባለቤት ደግሞ አበራሽ ወደዚህ ይመጣሉ ለነሱ አቀባበል ታደርጉልኛላችሁ ካበሻ ባንድ ጋር ወደ መድረኩ ጋብዛቸዋለሁ ክቡራትና ክቡራን ከድፍረት ጀርባ ያለው ዝግብ በምን ተቋጨ ምን ሰማው አዲስ ነገር ይኖረናል እንግዲህ ወደ መድረኩ የታሪኩ ባለቤት አበራሽና የፊልሙ ዳይሬክተር ዘረሰና ይንጋብዛለሁ ተቀበሉልኝ ባካችሁ አመሰግናለሁ በጣም አበራሽ እንዴት ነሽ እስኪ ያረፍ በይ ተጋበሉ እስኪ ሰላም ነው ድፍረትን ፊልም ለመመልከት ገባን አሉ ሁሉም ሰው ተሰብስቧል ድንገት ፖሊሶች ገቡና አንጀሊና ጁሊ እየተናገረች ነው የተቋረጠውና አንድ ጋዜጠኛ ምን ብሎ ገለጸው ፊልም ላይ ሄጄ ድራማ አይቼ መጣው ውዝግቡን ለማለት ነው ያ ነገር ትንሽ ነገር ወደ ኋላ ሄደን ማውራት ከቻለን ነው አሁን በምን ደረጃ ላይ ይገኛል አብራችሁ ቁጭ ብላችሁ ላያችሁ የታረቃችሁን ተመስላላችሁ እርቅ ወረደ ወይ ወርዷል ሲጀመርም መጀመሪያው ነው የተፈጠረው ነገር ትንሽ አለመግባባት ነበር እኔና በራሽ ከ6 ወር በፊት ተገናኝተን ብዙ ነገር አውርተናል ስለ ወደፊት ምን እንደምናረግ ምን ፊልሙን ይዘን ምን መስራት እንደምንችል እና ጥሩ ቅርበት ነው የነበረን ጥሩ ግንኙነት ነው የነበረን በመሃል ትንሽ አለመግባባት ተፈጠረን አለመግባባት
ትንሽ አለመግባባት ተፈጠረና ከዛ በኋላ ጋፕ ተፈጠረ በመሃላችን። ብቻ አሁን እንደገና ተመልሰን የጀመርንበት ቦታ ላይ ተመልሰናል በሽማግሌዎች እርዳታ። አንዱም ምራ አንተ ነህ። ስለዚህ ዋካችሁ መሸምገሌን ያወቅኩት እናንተን ስላስታረቁ ነው አይደለም። ግን እንደው የሆኑ ነገሮች ብናወራበት ደስ ይለኛል። አንዳንዴ እንደዚህ አይነት አለመግባባቶች ይኖራሉ። ግን እዛ ቦታ ላይ አሁን ያ ሁሉ አምባሳደር መጥቶ ያ ሁሉ ሰው ተሰብስቦ እንዲህ አይነት ነገር ሲከሰት ትንሽ ይከብዳልና ነገሮችን መጀመሪያ ከመሆናቸው በፊት ለመፍታት ያደረጋችሁት ጥረት አልነበረም? አበራሽ እስኪ። መጀመሪያ ምንም እንትንም አልነበረም፣ ችግርም አልነበረም እስከ መጨረሻው ሰዓት ድረስ ተሰነላ አንድ ቀን ወይም 2 ቀን መካከል እንትን ነበር አለመግባባት የሚባለው ነገር ማለት ነው። ያኛውን ነገር ለመፍታት ያስፈልገን ነበርና ጊዜው በጣም አጭር ነው። እንደገና ደግሞ እኛ ያንን ነገር ወደ ፍርድ ቤት ስንሄድ ፕሮሰስ ነበረውና እዛ ድረስ ሄዶ ነው ጊዜው እዛ ድረስ የመጣው። እናንተም ፍላጎታችሁ በዛ ሰዓት ላይ ለማገድ አይደለም። ከገዳው በፊት ብዙ ጋዜጠኞችም ሊያነሱት የሚችሉ ጥያቄ ነው። በምን መልክ ተስማማችሁ ሊሏችሁ ይችላል። እኔም በምን መልክ እንደተስማማችሁ ሽማግሌ በሆነም ባቀውም እንደ አድማጭ መስማት እፈልጋለሁ። ምንድነው ያስማማችሁ? ለምሳሌ የጥቅም ጥያቄዎች ተነስተው ነበረ፣ እሷን የማቋቋም ነገር ተነስቶ ነበረ። ክሱ ራሱ ሲጀምር የመብትም ጉዳይ ነበረው እና እነዛ ነገሮች በምን ተቋጩ ሊባል ይችላል? ጅማሬውም ፊልሙ ራሱ አበራሽን ብቻ ሳይሆን ሌሎችንም ሴት ልጆች መርዳት የሚችል ነው ብለን ነበር ያሰብነው እና የአበራሽ ከዚህ ፊልም ጋር አብሮ ሆኖ የፊልሙ ፊት ወይም አምባሳደር ሆና መቅረቡ የድሮ ፕላን የነበረው እና ስምምነታችንም ተመልሶ የመጣው እዛ ቦታ ላይ ነው። ምክንያቱም እንደ ታሪኩ ተመሰረተበት ሰው ለወደፊትም ለምናደርገው ነገር የሷ ከኛ ጋር አብሮ መሄድ በጣም አስፈላጊ ነው ለኛም ለሷም እና የጥቅም ጉዳይም አልነበረም የተነሳው ነገር ብዙ ተብሏል በመገናኛ ብዙሃን። ግን ከዚህ በኋላ ግን አሁን ከፊልሙ ጋር አያይዘን በጣም ትልቅ የአውትሪች ፕሮግራም አዘጋጅተናል። ትምህርታዊ ሆነ የትምህርት ጋይድ ሁሉ ስኩል ጋይድ ክሬት አድርገናል። በየቦታዎችም እየሄደን ይሄን ፊልም እናሳያለን። እንግዲህ ከተሳካለን ሐሳባችን ሙሉ ኢትዮጵያን ለመዞር ነው ፊልሙን ይዘን እና በዛ በመናደርገው ጉዞ ያበራሽ ቁልፍ ቦታ ላይ መሆን በጣም አስፈላጊ ነው እና ያ ነው እንግዲህ ስምምነቱ በእኔ በኩል ቦታ ላይ ያደረሰንም ሽምግልናውን በአጭር ጊዜ ውስጥ የተፈታበትን ምክንያት ያ ነው። ፊልሙ ሲሰራ አታውቅም ነበር የሚል ነገር ስለሰማው እሷን እንድታውቂ ያላረጋችሁበት ምክንያት ምንድነው? እሷን አበራሽም እንደምታውቀው ለብዙ አመት ፈለግናት። ሀገር ውስጥ አልነበረችም። እሷን ማግኘት አልቻልንም። የት ነበርሽ አበራሽ? ዱባይ ነበርኩ። ዱባይ ሽርብትን ያልሽ ነበር? እዛ ነው የምትሰሪው? ዱባይ ለ5 አመት ተቆይቼ ነው የመጣሁት። እሺ። እና ማግኘት ስላልቻለን እንዳው ፊልሙም ላይ ታያላችሁ ስታዩት የሷን ፍቃድ ስላላገኘን ስሟን ራሱ ለመጠቀም ፍቃዱን ስላላገኘን ስሟን ቀይረን ነው ያደረግነው። ግን ማንም ሰው ሲያየው ታሪኩ የሷ መሆኑን ያውቃል። አክቹሊ የብዙ ሰው ታሪክ ነው ፊልሙ። ታሪኩ ራሱ ነው የታገኝ ታሪክ ሊሆን ይችላል፣ የዳንኤል ታሪክ ሊሆን ይችላል፣ የማዛ ታሪክ ሊሆን ይችላል፣ ያበራሽ የተገደለውም ሰውዬ ታሪክ ሊሆን ይችላል እና እኛ ፎከስ ያደረግነው ይሄንን ፊልም ለማሳየት ወይም ደግሞ ታሪኩን ለመናገር ፎከስ ያደረግነው እነሱ ሁለቱ ላይ ነበር። ለዛ ነው እንግዲህ ምናልባት አሁን እንዲህ አይነት ነገር ባለ እድሜ ጋብቻ ይኖራል። አንቺ ይሄን ነገር እርምጃ ወስደሻል። በጊዜው ያረክሽውን ነገር ወደ ኋላ እያሰብኩት ነውና ካንቺ ታሪክ ሌሎቹ ምን ሊማሩ ይችላሉ ትያለሽ? ጠለፋ እኔ በእኔ አካባቢ የተለመደ ነው። የት አካባቢ? እኔ በአርሲ ክፍለ ሀገር ነኝ እና በዛ አካባቢ ጠለፋ በጣም የተለመደ ነው። የተጠለፉትን ልጆችን ማየት እኔ ብዙ ጊዜ ሳይ ነበር ያደግኩት። ትምህርት ቤትም እንደዛው ነበር እና እኔ ይመስለኛል ብዙ ሰው ደግሞ ስለ ጠለፋ ያውቃል። ብዙ በማወቅ ነው ሁሉም ሰው ያልሰማ እዚህ ውስጥ ያለ ሰው ስለ ጠለፋ ያልሰማ ሰው ያለ አይመስለኝም እና ግን እነዛ ሰዎች
ማየት ያለባቸው ተጠላፊዋ ምን ትመስላለች፣ እንዴት ነው በሂስትሪው እንዴት ነው ያንን መናገር የሚችለው የደረሰበት ነው። ስለዚህ ይሄንን ነው አሁን ወደፊትኛ እንግዲህ ያለውን ወደ ኋላው እንትኑን ሳይሆን ፔይኑን ወይ ደግሞ ያለውን ትሮማ ሳይሆን ማሳየት የምንፈልገው ወደፊት ልጆች አዳጊዎች ወይ ደግሞ ተማሪዎች እነዚህ ነገሮች እንዳይደርስባቸው ወደፊት በጥሩ እንትን እንዲማሩ ይሄንን ወደፊት እንሄድበት። ከዛ በኋላ እንደውም የሰሟቸው ነገሮች አሉ። እንግዲህ እርምጃውን ወሰድሽ፣ ከዛ ራሱ ሰላም እንደሌለሽ ምንም እንኳን ነፃ ብትሆኝም በተለይ በገደልሽው በጠለፈሽ ግለሰብ ቤተሰቦች ጫና ምን እንደሚደርስብሽ እሰማለሁ። እሱ ነገር እውነት ነው? አዎ እውነት ነው። አሁን ያለሽበት ሁኔታ እንዴት ነው? እዚህ ነው የምትኖሪው ኢትዮጵያ? አዎ ለ5 ዓመት እንዳልኩ ዱባይ ነበርኩኝ። ከዛ ተመልሼ ግን በቫይለንስ አጌንስት ውመን ላይ እየሰራው ነበረ። ያንኑ በዛው በአገሬ ላይ ነበር ይሄንን ሰራ የነበረው ከሆነ ኤንጂኦ ጋር አርሚ ከሚባል ድርጅት ጋር ይሄንኑ ነው የምሰራውና ይሄንንም ደፍሬ ነው እዛ ሀገር ላይ ለመስራት የሄድኩት እና አጋጣሚ ደግሞ በፊልሙ መስራት አንዳንድ ነገሮች ያለመመቻቸት ስለነበረ አሁን ያለሁት እዚህ አዲስ አበባ ነው። እንዴት ነው ተጠልፈሽ እንዲህ አይነት ነገር ደርሶብሽ ያለፈ ታሪክሽ በጣም ይከብዳል። ከዛ በኋላ የትዳር ህይወት ማለት ወንድን አምኖ መቅረብ ትዳር መመስረት አልከበደሽም? አሁን ለምሳሌ አግብተሻል? አግብቻለሁ። ወለድሽ? ጠልፈሽ ነው ተጠልፈሽ ነው? ያሁኑ ሁለቱም አይደለም። ወደዚህኛው ነገር ለመምጣት አልከበደሽም? ያለፈው መጥፎ ነገር በጣም ይከብዳል። ከብዶኝ ነበረ። አጋጣሚ ከ7ኛ ክፍል ጀምረን አብረን የምንማር ልጅ ነበረ። ከዛው እየተማርን እስከ ኮሌጅ መጣን። ከዛ በኋላ በትዳር አንድ ላይ ተመጣጣን። አሁን አብራችሁ እንኳን እንትናሽ ወደ እኔ እያየ ነበር የሚያወራውና እኔ አይደለሁም ባለ ጠላፊው ፊልሙ እንደዚህ ያገነነችው አንጀሊና ጆሊም ትመስለኛለች። የሷ ፕሮዲዩሰር መሆን እንዴት ሆነ? አንጀሊና ጆሊ ወደዚህ ፊልም የመጣችው እየተሰራ ነው? ከመሰራቱ በፊት ነው? የአንጀሊና ጆሊና የድፍረት ግንኙነት እንዴት ተከሰተ? በጣም ካለቀ በኋላ ነው አንጀሊና ጆይን ያደረገችን። ፊልሙን ቀርጸን ኤዲት አድርገን ጨርሰን ወደ ሳንዳንስ ከመሄዳችን በፊት አንደኛዋ ሌላ ኤግዚኪዩቲቭ ፕሮዲዩሰራችን ጁሊ ምህረቱ የምትባል ኢትዮጵያዊት ነች እና በአጋጣሚ እንደዚህ ወሬ እያወሩ ከምህረት ማንደፍሮ ጋር ሌላ ፕሮዲዩሰር እንዳው ይሄ ፊልም ጥሩ አምባሳደር ይፈልጋል እና አንጀሊና ለዚህ ፊልም ጥሩ አምባሳደር ትሆናለች ብለው ሐሳብ አመጡ እና በአጋጣሚ ጁሊ ምህረቱ አርቲስት ነች እና የሷ ኤጀንት አንድ ነው የአንጀሊና ኤጀንት የጁሊን ስራ ይሰበስባል እና በአጋጣሚ እሱ ጋር ደወለችለት እና እንደዚህ ኢትዮጵያዊ ፊልም አለና ብታየው ደስ ይለናል ብላ ጠየቀችው። ከዛ ፊልሙን ላክልንላት እና ካየችው በኋላ ግማሽ ሰዓትም አልፈጀባትም። ፊልሙን እንደጨረሰች ወዲያው ደወለችልን እና በጣም ደስ ይለኛል የዚህ ፊልም ፓርት መሆን እፈልጋለሁ አለች። ስሟን ነው ያዋሳችን እንግዲህ እሷ እና ደግሞ ለፊልሙ ትልቅ ነገር ነው ይሄ። እንደሷ አይነት ሰው እንደሱ አይነት ብዙ በሁለቱም መንገድ በአርቲስትነቷን ብታየው በሰባይ እንትኑም አድቮኬሲውንም ብታየው ለፊልሙ ትክክለኛ ሰው አገኘን ብለን ስላመንን ፍቃድ ሰጠችን። ስለዚህ ኤግዜኪቲቭ ፕሮዲዩሰር ሆነች ማለት ነው። ሰንዳንስ የሚባል ፊልም ፌስቲቫል ላይ ታጨ ተባለ። ሰንዳንስ መታጨቱ ምንድነው ለየት የሚያደርገው ፊልሙን ስል ነበር? well I mean ለፊልም ለሚሰራ ሰው እንደኔ አይነት ሰው ስንት ዓመት ተምሮ ፊልም ከ10 ዓመት በላይ እንግዲህ ትምህርት ቤት ከጨረስኩ በኋላ ወደ 10 ዓመት ሰርቻለሁ ፊልም ስራ ውስጥ እና ሁሌም የምታስበው ያችን ነው። ሰንዳንሷ ትልቅ ነች። because አሁን ዓለም ላይ 3 ትልቅ ፌስቲቫሎች አሉ። ትልቁ ካን ፊልም ፌስቲቫል ነው ፈረንሳይ ሀገር፣ ከዛ ሳንዳንስ፣ ከዛ በኋላ ደግሞ በርሊን ነው እና እነዚህ ውስጥ መግባት ማለት ሲጀመር ሳንዳንስ 12000 ፊልሞች ናቸው ሰብሚት የተደረጉት። ከዛ ውስጥ 118 ነው የተመረጠው። ከዛ ውስጥ አንዱ ድፍረት ነው እና ከ118ቱ ድፍረት ደግሞ በኦዲየንስ አዋርድ አሸነፈ። ለዚህ አንበሳ ዳይሬክተር እኔ ዳንሱን ብቻ ነው ሰን የለውም። እኔ ዳንሱ ላይ ነኝ። እኔ ስለ ፊልሙ
እንግዲህ የሷ መኖር የራሱን አስተዋጽኦ አለው ብለሃል። የመታየት ግን ተስፋ አሁን አለው እንደገና የመመረቅ? አዎ ነገ ጋዜጣዊ መግለጫ እንሰጣለን። ለእናንተ ብቻ ሳይሆን ለህዝቡም እንዲረዳው ምን እንደተፈጠረ ከዚህ በኋላ ደግሞ የምንሄድበትን መንገድ ከዛ ሐሙስ ዕለት ፊልሙን እንመርቃለን። የዛኑ ሐሙስ ዕለት at the same time ደግሞ ፊልሙን እንለቃለን። በተከታይነት እስኪ ድፍረትን እንግዲህ በቅርብ ቀን ይመረቃል ተብሏል። ባለመግባባት ካሁን በፊት ታግዶ ነበር። እናንተ እንቃመሰው እስኪ እንየው። ድፍረት ምን ይመስላል በትንሹ? ግን አሁን የዚህ ፊልም መደምደሚያ የጠለፋችሁን ግደሉ አይነት ስሜት አያመጣም? የፊልሙ ኮንሰፕት እንዳውም በቃ ከፊልሙ ውስጥ ጎልቶ የሚወጣው ነገር ምን እንደሆነ ነገር ህግ ነው። እቺ ልጅ በደረሰባት ጉዳት ራሷን ለመከላከል ስትል ሳትፈልግ ጠበንጃውን አንስታ ወደ ቤቷ እየሮጠች ነበር። ጠበንጃውን አንስታ አልገደለችውም ሰውየው። እንደገና ተከትለዋት እንደገና ይዘዋት ተመልሶ የሚደርስባት ጉዳት ስታስብ ራሷን ለማዳን ብላ ነው እርምጃው። ፎርስ ልጁ 29 ዓመት ሰው ነው። ከሷ በሰውነትም በጥንካሬም ይበልጣታል። ኦሬዲ ደግሞ እንደ ትናንት ማታ ደግሞ ደፍሯታል። ምን ብሏል? ሶ ያረገችው ነገር ራሷን ለማዳን የነበራት ብቸኛ አማራጭ ነው እና ከዛ በኋላ ደግሞ በህግ ተከራክራ ምን ብላ በሰልፍ ዲፌንስ ነፃ ወጣች። ስለዚህ መልእክቱ የሚለው አንድ ለራሷ ለመብቷ መቆሟ፣ አልፈልግም ማለቷ፣ ይሄን ባህል አልከተልም ማለቷ፣ ሁለተኛ ደግሞ ሲረዷት የነበሩት ጠበቆቹ፣ ከዛም ደግሞ ህዝቡ ደግሞ ሲከታተል የነበረው ህዝብ አንድ ላይ ሆኖ እና በአገሪቷም ትኮራለህ። እንደዚህ አይነት ነገር ላይ ይሄ ፍርድ ቤት ከቀረበ በኋላ ዳኞቹ በትክክለኛው መንገድ መለሱ። የገደለችው ራሷን ለማዳን የነበራት ብቸኛ አማራጭ ስለነበረ ነው ብለው። በዚህ አጋጣሚ የምትሉት ነገር ካለ ድል ላመቻችላችሁ። ምክንያቱም የመጀመሪያው እንግዲህ ታርቀናል ነው፣ ሁለተኛው ተዋደናል ነው ማለት በሐሳብ ነው፣ ሶስተኛው በቅርብ ቀን እሷን ባመነችበት ያለ ምንም ችግር ፊልሙ ይታያል ነው። ይሄን ሰው እንዲያውቀው የምትፈልግ ይመስለኛል። አዎ በደንብ ግን ከዛ በፊት በእውነት በጣም ማመስገን የምንፈልገው ሽማግሌዎቹን ነው። ያስታረቁን ሰዎች ሁኔታውን ሲያዩ የአለመግባባቱ በጣም ትንሽ እንዳውም ሳቁብን። እነዚህ ህፃናት ልጆች ነገር አይነት የሚጣሉት ተባለ። አዎ እና ግን ከዛ በኋላ ይሄ የእናንተ ንብረት አይደለም፣ ይሄ የሀገር ንብረት ነው፣ እኛ ያገባናል ከእንግዲህ በኋላ እና ከዚህ በቀጥሎ የምታደርጉት እርምጃ በሙሉ እኛ ከኋላችኋለን፣ እኛ እንደግፋችኋለን ብለው ነው እዚህ ቦታ አሁን አብረን እንድንቀመጥ ያደረጉት እነሱ። በጣም እናመሰግናለን እነሱን፣ አንተን ጨምሮ ጋዜጠኞቹን በሙሉ ማመስገን እፈልጋለሁ። እኔ በጣም ብዙ ኮንፊውዥን ነበር፣ ያንን ለመቅረፍ ያደረጋችሁት ጥረት በእውነት በጣም ትልቅ ነገር ነው። አበራሽስ? እኔም አንድ አይነት ነው አስተያየታችን። ምክንያቱም እውነት ከሽማግሌዎች መጀመር አለብን የምስጋናውን ጉዳይ። ሁለተኛ ደግሞ እኔን ከበፊቱ ጀምሮ እስካሁን ላደረሰች ወይዘሮ መዓዛን በጣም ማመስገን እፈልጋለሁ። ሼሪ ብላችኋላ፣ ሰላም በላቸው እንግዲህ
አመስግኑልኝ ሁለቱንም እንግዲህ